እግዚአብሔር ፍቅር ነው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ታጋዥ አምላክ ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ በዓለም ዙሪያ ያላችሁ ሁሉ በጌታ ሰላም ነው። እግዚአብሔር ይባረክ። እኔ በጣም ደህና ነኝ። መግቢያዬ ላይ እግዚአብሔር ፍቅር ነው፣ እግዚአብሔር የፍቅር አምላክ ነው ብያችሁ ነበር። ልጆቹ እስኪመለሱ ድረስ ከጥፋት መንገድ፣ ከአመፅ፣ ከተንኮል፣ ከኃጢአት፣ ከጨለማ ከሄዱበት ስፍራ እግዚአብሔር ከማይከብርበት ህይወት እስኪመለሱ ድረስ እግዚአብሔር እየታገሰ በፍቅር እየጠራቸው ይጠብቃል። እግዚአብሔር እየወደደን ይጠብቃል፣ እየወደደን ይጠራናል። በፍቅር ቋንቋ በፉጨት እያባበለ እየተጠነቀቀልን በገባንበት እየገባ በወጣንበት ደግሞ እየወጣ በየትኛውም አቅጣጫ አብሮነቱን ይገልጣል። ምክንያቱም እኛ ልጆቹ ነን። እሱ አባታችን ነው። መንጋዎች ተበትነው እንዳይቀሩ የበጎች እረኛ የሆነ ለበጎቹ የሚጠነቀቅ እግዚአብሔር ከ99 አንዷን ፍለጋ የሄደ እግዚአብሔር ከጠፋንበት መንገድ ከጠፋብን ሊመልሰን ሊታደገን ሲፈልግ እየታገሰ ይጠብቃል፣ እየታገሰ ይጠራናል፣ እየወደደን እያፈቀረ ይጠብቃል፣ ይጠራናል። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አገኘው። ክብር ለጌታ ለኢየሱስ ይሁን። በጣም ያስገረመኝና በጣም ያስደነቀኝ በጣም የተባረኩበት ሆሴዕ ላይ ምዕራፍ 11 ከቁጥር 1 እስከ 10 ላይ እንደዚህ የሚል ቃል አገኘው። እስራኤል ገና ሕፃን ሳለ ወደድኩት፣ ልጁንም ከግብፅ ጠራው። እስራኤል ግን አብዝቼ በጠራዋቸው ቁጥር አብዝተው ከኔ ራቁ ይላል። አብዝተው ከኔ ራቁ። እግዚአብሔር የእስራኤልን ሕዝብ ሊታደግ ካሉበት ከባርነት ቀንበር ሊያወጣ ከጨለማ ሊያወጣ ከዛ ከማይመች ህይወት ሊያወጣ እየተከታተላቸው በፍቅር እየጠራቸው እየተጠጋቸው እነሱ ግን ከእግዚአብሔር ለመራቅ ለመሸሽ ፈለጉ። ለሌላ አማልክት ታልፈው ተሰጡ። አምላክነቱን ትቶ አባትነቱን ትተው ባለመታዛቸው ምክንያት ባለመስማታቸው ምክንያት ለሌላ አማልክት መሰዋት ወይንም መስገድ ጀመሩ። ለጨለማው ዓለም ታልፎ መሰጠት አሰቡ። እግዚአብሔርን ንቀው እግዚአብሔርን ሸሽተው አንፈልግህም አናቅህም ብለውት እግዚአብሔር እየጠራቸው አብዝተው ግን ከኔ ራቁ ይላል። ለባኦል አማልክት ሰው ለምስሎችም አጠኑ። ኤፍሬምን እጁን ይዤ እንዲራመድ ያስተማርኩት እኔ ነበርኩ። ነገር ግን
የፈወስኳቸው እኔ እንደሆንኩ እነርሱ አላስተዋሉም። እየመራቸው ያለ እየፈወሳቸው ያለ ራሱ እግዚአብሔር ነበር። በገቡበት እየገባ በወጡበት እየወጣ እየታደጋቸው ያለው እኮ እግዚአብሔር ነው። ግን ባለመስማታቸው ባለመታዛቸው ምክንያት ለዓለም ታልፎ ተሰጡ። በቃ ለማይሰማው፣ ለማያየው፣ ለማይናገረው አላስተዋሉም። የሚመራቸው እኮ እግዚአብሔር ነው። ብዙ ነገር አደረገላቸው። ብዙ ነገር አደረጋቸው። እየመራቸው ያለው እግዚአብሔር ራሱ ነው። ግን በሄዱበት በገቡበት እየታደጋቸው ያለው እግዚአብሔር ነው። ያን ሁሉ ረስተው እየጠራቸው ወዳጆች፣ እግዚአብሔር ከዚህ ይሰውረን። በእውነት እግዚአብሔር እየጠራን እግዚአብሔር እታደግሻለሁ፣ አስመልጥሻለሁ፣ እኔ ነኝ አምላክሽ፣ እኔ ነኝ ጌታሽ፣ እኔ ነኝ ወዳጅሽ እያለ እኔ ነኝ ሊያድናችሁ፣ እኔ ነኝ ላወጣችሁ ካላችሁበት ችግርና መከራ ሊያወጣችሁ የምችለው እኔና እኔ ብቻ ነኝ፣ ማንም አይደለም። ስለዚህ እግዚአብሔርን መስማት ይሆንላችሁ፣ እግዚአብሔርን መስማት ይሆንላችሁ፣ መታዘዝ ይሆንላችሁ። ባለመታዘዛቸው ባለመስማታቸው ምክንያት ነው እግዚአብሔር እየወደዳቸው እያፈቀራቸው ለሌላ አማልክት ታልፈው የተሰጡ። ስለዚህ በእውነት